እፎይን በተመለከተ አንድ ነገር መናገር ፈልጋለሁ። ትላንት በሰራሁት ቪዲዮ ላይ እፎይ እናንተ አትገናኙም ታዲያ ለምን ታሽቃብጣለህ የሚል ኮሜንት አነበብኩ። እውነት ለመናገር እፎይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጅ ነው። እኔ ደግሞ የወንጌል አማኝ ነኝ። ነገር ግን የሚያገናኘን ሥላሴ ያገናኘናል። አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ ብለን እናምናለን። ከዛም ሲያልፍ ናምን ባዶ አምላክ እግዚአብሔር አባዜ ኩሉ ገባሬ ሰማያት ወምር ዘያስተሪ ወዘያስተሪ ወናምን ባዶ ጊዜ ኢየሱስ ክርስቶስ ወልዳ አቧር ዘሎ ምስለዮም ቅድመ የተፈጠረ አረምብራን ዘምብራን አምላክ ዘማምላክ ዘባማን ብለን እናምናለን። ታዲያ የምናምነውን እግዚአብሔር የምናምነውን ኢየሱስ ክርስቶስን በአደባባይ ወጥተው ኡስታዞች ሲሳደቡ ሰምተናል። አንድ ሩቅ ብሲ በማይሰደብበት ቃላት ኢየሱስ ክርስቶስን ሲሰርቡ ሰምተናል። ታዲያ አሁን እፎይ ሲናገር ዘመቻ እፎይ ለገደለ ይሄን ገንዘብ ይሄን ያህል ብር ይሰጠዋል ብሎ እንደዚህ ሉዓላዊት በሆነች ሀገር መንግስት ባለባት ሀገር መናገር ራሱ ተጠያቂነት አለው ብዬ አምናለሁ። ስለዛ በሌሎች ላይ ከመፍረድ መጀመሪያ ራስን መፈተሽ መልካም ነው። መጀመሪያ እንደዚህ የተናገሩ ኡስታዞችን መመርመር፣ ይሄ ነገር ትክክል አይደለም ብሎ እንደ ሃይማኖት መግለጫ መስጠት ያስፈልጋል። ስለዛኛ የምንፈልገው ሰላም ነው። ሰላም ደግሞ ኢየሱስ ክርስቶስ ነው። መጀመሪያ ራሳችንን ቼክ ብናደርግ ጥሩ ነው ብዬ መልእክቴን አስተላልፋለሁ። ጸጋ ሰላም ይብዛላችሁ። ተባረኩ።